ሁላችንም በሥላሴ ስም እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ንጉሳችን፣ ሕይወታችን፣ ብርሃናችን፣ ጠባቂያችን፣ ተቀዳሚ ተከታይ የሌለ የአብ የባህሪ ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ለአንተ ለባህሪ አባት ለአብ ለባህሪ ሕይወት ለመንፈስ ቅዱስ እናቀርባለን። ክቡር አባታችን መላከ ምሕረት ቆሞስ አባ ዳንኤል እዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡር መራሄ ጽድቅ መምህር ታምራት የብፁዕነታቸው ልዩ ጸሐፊ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ ዘማሪያን፣ ዘማሪያት፣ ምዕመናን፣ ምዕመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለእናታችን ለቅድስተ ቅዱሳን ለድንግል ማርያም በዓለ ዕረፍት አድርሶናልና ለዚህ ዕለት ያደረሰን ንጉሳችን አምላካችን ልዑል እግዚአብሔርን እናመሰግነዋለን። ወዲህ በርእሳኒ አክሊል ዘአሰርቱ ወክልኤቱ ከዋክብት፣ በራሶቿም ላይ 12 ከዋክብት ያለበት ዘውድ ነበራት። የዮሐንስ ራእይ ምዕራፍ 12 ቁጥር 1። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ በዛሬው ዕለት ስለ እናታችን ስለ ቅድስተ ቅዱሳን ስለ ድንግል ማርያም በዓለ ዕረፍት እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሆንልን። ስለ ድንግል ማርያም በዓለ ዕረፍት የጻፉ 3 መጻሕፍት አሉ። በተለይ ቅድመ ኒቄያ ከኒቄያ ጉባኤ አስቀድሞ የተጻፉ መጻሕፍት አሉ። ድህረ ኒቄያ ከኒቄያ ጉባኤ በኋላ የተጻፉ መጻሕፍት አሉ። በተለይ በሐዋርያት ዘመን 3 መጻሕፍት ተጽፈዋል። እነዚያ መጻሕፍት አንደኛው ዮሐንስ ወንጌላዊ የጻፈው መጽሐፈ ፍልሰታ በመባል የሚታወቀው የድንግል ማርያም ነገረ ዕረፍቷን የሚያስረዳ አንድ ታላቅ መጽሐፍ አለ። ሁለተኛው የአርማትያሱ ዮሴፍ የጻፈው መጽሐፈ ፍልሰታ በመባል የሚታወቅ ድንግል ማርያም ስታርፍ በዓይኑ ተመልክቷልና ያን ያየውን ምስክርነትን ጽፏል። ሶስተኛው ኢፎዲየስ የሚባል ቅዱስ ጴጥሮስ በአንጾኪያ የሾመው የመጀመሪያው ሊቀ ጳጳስ ቁጥሩ ከ72 አርድእት የሆነ የድንግል ማርያምን ዕረፍት በዓይኑ በመመልከቱ በጊዜው የነበረውን ነገር በሚያስደንቅ መልኩ ጽፎታል። ከኢፎዲየስ ቀጥሎ አግናጢዮስ የተባለ ሊቀ ጳጳስ አንጾኪያን በእውነት በመንበርነት መርቷታልና 3ቱ አባቶቻችን የጻፉትን መጻሕፍት እኔ ተርጉሜው ታትሟልና በተለይ ስለ ድንግል ማርያም በዓለ ዕረፍት የተናገሩት ነገር እጅግ የሚያስደንቅ ረቀቅ ያለ ምስጢር ነው። ዛሬ በቁጥርም ጭምር የእመቤታችን ዕረፍት ምስጢሩን እንማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። እናታችን ድንግል ማርያም በዚህ ዓለም 64 ዓመት ኖራለች። በእመቤታችን ዕድሜ ውስጥ 3 ቁጥሮች ይነገራሉ። አንደኛው 15 ዓመቷ ጌታን የጸነሰችበት ነው። ከጌታ ከጸነሰች ከወለደች በኋላ 49 ዓመት ምድር ላይ ኖራለች። ይህንንም በኋላ እንመለከተዋለን። መላ ዘመኗ 64 ነው። በተለይ ጌታችን ወደ ተቀበረበት ሞትን ድል አድርጎ ወደ ተነሳበት ወደ ጌቴሴማኒ እየሄደች ጸሎትን ታቀርብ ነበረ። በተለይ ጌታዋን ምን ብላ ትጠይቅ ነበረ? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ከዚህ ዓለም ተለይቼ ወደ አንተ ከመምጣት ያስቀድሞ ንዑዳን ክቡራን ሐዋርያትን ወደ እኔ ሰብስባቸው እያለች ትጠይቀው ነበረ። እመቤታችን ከዚህ ዓለም ልትለይ በእውነት 3 ቀን ሲቀራት የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ ከዚህ ዓለም ወደዚያኛው ዓለም ከጠፊው ዓለም ወደማይጠፋው ዓለም ጨለማና ብርሃን ከሚፈራረቅበት ዓለም ብርሃን ብቻ ወደ ሰለጠነበት ዓለም እንደምትሄድ ነገራት። ያን ጊዜ ድንግል ማርያም ቤቷ ሆና መጸለይ ጀመረች። በእውነት የእመቤታችን በዓለ ዕረፍት ሲደርስ እግዚአብሔር መንፈስ ቅዱስ ንዑዳን ክቡራን ሐዋርያትን ሰበሰባቸው። መጀመሪያ ድንግል ማርያም ዮሐንስን ማየት ፈልጋለሁ አለች። ዮሐንስ ታማኝ ሐዋርያ ነው። ዮሐንስ ፍቁረ እግዚእ ነው። ዮሐንስ ታዎሎጎስ ነው። ዮሐንስ ነባቤ መለኮት ነው። ማየት ፈልጋለሁ ዮሐንስን።
በእግረ መስቀል ከድንግል ማርያም ጋር ቆሞ ያነባ ያለቀሰ እነኋት እናት ተብሎ ድንግል ማርያም በእናትነት የተሰጠው ምርጥ የተወደደ ደቀ መዝሙር ነውና ዮሐንስን ላይ እወዳለሁ አለች። ያን ጊዜ ዮሐንስ ኤፌሶን ነበረና እግዚአብሔር መንፈስ ቅዱስ የጌታህ እናት ከዚህ ዓለም ወደዛኛው ዓለም የመውጫ ጊዜዋ ደርሷልና ሂድ ባለው ጊዜ ብርት ደመና መታ በፍጥነት ድንግል ማርያም ወዳለችበት ደረሰ። በመቀጠል የመጣው ማን ነው? ጴጥሮስ ነው። ቀጥሎ ቅዱስ ጳውሎስ፣ ማርቆስ ከእስክንድሪያ፣ እነ ያዕቆብ ከኢየሩሳሌም የሞቱት እነ እንድርያስ ሁሉ ከሞት መንቃት ጀመሩ። እግዚአብሔር መንፈስ ቅዱስ ምን አላቸው? ቀሰቀሳቸው። ለዚህ ነው ትዕምርተ ፍልሰትኪ እምድረ ጽጌ ኦ ድንግል በክልኤ በደመና ሰማይ አራየ ዘሐዋርያት ጉባኤ ወእለ ሞቱ አንቃ ወይም አንሳ እምከርሰ መቃብር ቀርነ ጽዋዬ ይላል። በእውነት የመለከት ድምፅ ሰበሰባቸው። የሞቱት ሐዋርያት ተነሱ። እነ ማርቆስ በሕይወት ነበሩ፣ ከእስክንድርያ መጡ። እነ እንድርያስ አርፈው ነበረ። ከሞቱበት መቃብር ማንቀሰቀሳቸው? እግዚአብሔር መንፈስ ቅዱስ ቀሰቀሳቸውና ሁሉም 12ቱ ሐዋርያት በደመና ተጭነው ድንግል ማርያም ወዳለችበት ደረሱ። ደስ ይበላችሁ። ትልቅ ተአምር ነው። በእውነት ቤተ ክርስቲያን እናቷን ለማክበር ተሰበሰበች። ቤተ ክርስቲያን የተወለደችው መቼ ነው? በጽርሐ ጽዮን ነው። ድንግል ማርያም በነበረችበት ቦታ ነው። የሐዋርያት ሥራ ምዕራፍ 2 ላይ እንደምታነቡት ድንግል ማርያምን እንደ ታቦት በመካከላቸው አድርገው ሲጸልዩ በእውነት እግዚአብሔር መንፈስ ቅዱስ በ120 ቤተሰብ ላይ ወርዶ ጸጋውን ሲያፈስ በእውነት የቤተ ክርስቲያን የልደት ቀን እንደተባለ ሐዋርያትም ዓለምን ዙረው እንዳስተማሩ ጽንፍ እስከ ጽንፍ ያለችው ቤተ ክርስቲያን ምስክር ትሆን ዘንድ በዛን ዕለት በ12ቱ ሐዋርያት ተወክላ በድንግል ማርያም ፊት ተሰበሰበች። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ብፅዕት ይለኛል እንዳለች ንዑዳን ክቡራን ሐዋርያት ትውልደ ሴምን፣ ትውልደ ካምን፣ ትውልደ ያፌትን በመወከል ለአምላካቸው እናት ለድንግል ማርያም በዓለ ዕረፍት ምስክር የሆኑ በታላቅ ደመና በብሩህ ደመና በእውነት ተጭነው ድንግል ማርያም ወዳለችበት ደረሱ። በእውነት ሰማይ ዘንበል አለላቸው። ሰማይ ምን አለላቸው? ድገሙት እስቲ። ምን አለላቸው? ዘንበል አለላቸው። በእግራቸው አልመጡም፣ ይልቁኑ በሰማይ ደመና ተጭነው ወደ ድንግል ማርያም ደረሱ። ድንግል ማርያም ምንድን ናት? ዳግሚት ሰማይ ናት። በሰማይ ደመና ተጭነው ወደ ሁለተኛይቱ ሰማይ ወደ ድንግል ማርያም ደረሱ ማለት ይቻላል። ድንግል ማርያም ምንድን ናት? ሰማይ ናት። ዳግሚት ሰማይ ትባላለች። ልብሷም ሰማያዊ ቀለም ተደርጎ ይሳላል። ለምን? ድንግል ማርያም ምንድን ናት? ሁለተኛይቱ ሰማይ። እስቲ ጥያቄ ልጠይቃችሁ፣ እግዚአብሔር የት ነው ያለው? አባታችን ሆይ እንዲህ ሲባል እግዚአብሔር ምድር ለቆ ሰማይ ላይ ብቻ ይኖራል ማለት አይደለም። ሰማይ ልዑል እንደሆነ እግዚአብሔርም ምንድን ነው? ልዑል ነው። ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ አይባልም። ሁሉን የሚወስን ማን ነው? እግዚአብሔር ነው። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰራላችሁ አለ እግዚአብሔር። እውነት ነው። እግዚአብሔርን የሚወስን ማን ሊኖር ይችላል? ሰማይ ምኔ ነው አለ። መልሱ። ሰማይ ምኔ ነው? ዙፋኔ። ምድር ምኔ ናት? የእግሬ መረገጫ ናት። ምን አይነት ቤት ለእኔ ትሰራላችሁ እንዳለ ድንግል ማርያም ለካ ሰማይ ሆና ተገኘች። ሰማይ ዙፋኔ ነው እንዳለ ማኅፀኗን ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ። ሁለተኛይቱ ሰማይ ተባለች። ምድር የእግሬ መረገጫ ናት እንዳለ ድንግል ማርያም ሁለተኛይቱ ምድር ሆና ዳግሚት ምድር ሆና ተገኝታ 9 ወር ከ5 ቀን እግሩ ተረገጣት። ሰማይና ምድር የማይወስነውን አምላክ በማኅፀኗ ተሸከመች። ከርሰ ድንግል አብዮተ ለዓለም አየራት። የድንግል ማርያም ማኅፀን ከአየራት በለጠ፣ ከሰማያት በለጠ። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ። የድንግል ማርያም ማኅፀን አዶናይ ለተባለ ለእግዚአብሔር ማደሪያውን ሆኖ የተገለጠ ሰማይ ሆኗልና ሐዋርያት ወደዚችኛይቱ ሰማይ በሰማይ ደመና ተጭነው ተሰበሰቡ። ክብር ለአባቶቻችን ለሐዋርያት። ዛሬ ታላቅ ዕለት ነው። የዛሬዋን ዕለት በምን እንገልጣታለን? ሐዋርያት
በደመና ተጭነው ወደ ደመናዋ ወደ ድንግል ማርያም የመጡበት ዕለት ነው ማለት ይቻላል። ድንግል ማርያም ምንድናት? ደመና ናት። እስቲ በሉ ድንግል ማርያም ምንድናት? ያውም ከደመናዎች በላይ የሆነች ደመና። በሁለቱም ደመና ከድንግል ማርያም በቀር የተመሰለ ማን ሊኖር ይችላል? ሁለት አይነት ደመናዎች አሉ። አንደኛው ደመና ምንድነው? ዝናብን የያዘ ደመና። ምንን የያዘ ደመና? እመቤታችን ዝናብን በያዘ ደመና ተመሰለች። ለምን? ዝናብን የያዘ ደመና በውስጡ ምን ቋጥሯል? የዝናብን ውሃ እንዳቋጠረ ድንግል ማርያምም በማህፀኗ የሕይወት ውሃ የሕይወት ዝናብ ኢየሱስ ክርስቶስን ምን ብላለች? ተሸክማለች። ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተጾረቶ ለማይ ዝናብ ንጹሕ አለ አባ ጊዮርጊስ። የብርሃን ደመና የብርሃን ዝናብ የተባለ የሕይወት ዝናብ የተባለ የሕይወት ጠል የተባለ ክርስቶስን ተሸክማ የተገኘች የብርሃን ደመና ድንግልን እናከብራትና ገናዘን። ኑ ተሰብሰቡ። ዛሬ በእውነት ደመናዋ ድንግል ማርያምን ለማክበር ሁላችንም እንደ ሐዋርያት በቅጽሯ በደጃፏ ተሰብስበናል። ድንግል ማርያምም ባርካናለች። ደስ ይበላችሁ ኦርቶዶክሳውያን። አዎ ድንግል ማርያም ዝናብን በተሸከመ ደመና ብቻ አይደለም፣ ዝናብን ባልተሸከመ አሁን በምናየው ህዋው ላይ ባለው ደመና ትመሰላለች። ይሄ የምታዩት ደመና የዛሬው ደመና በውስጡ ምንም አይነት የዝናብን ውሃ እንዳልቋጠረ ድንግል ማርያምም ዘራ አብሲ የወንድ ዘርን አልቋጠረችም። ጠብታ ኃጢአት የለባትም። ንጽሕት በድንግልና አልባቲ ሙስና ጸምር ጻዕዳ ራቁ ደመና። ያሬድ አባታችን ነው የተራቆተች ደመና ዝናብን ያልያዘች ብሬት ደመና ብሎ እንደገለጣት ሐዋርያት በብሮ ደመና ተጭነው ወደ ብርቲቱ ደመና ወደ ድንግል ማርያም ፊት ቀረቡ። ዛሬ ደስታ በዓል ነው። 12ቱ ሐዋርያት ዙሪያዋን ከበቧት። ድንግል ማርያምንም ምን አሉ? እጅ ነሷት። በእውነት እንዴት መጣችሁ አለቻቸው። ሁሉም የመጣበትን ይዘረዝር ጀመረ። ጳውሎስ ተናገረ፣ ጴጥሮስ ተናገረ፣ ዮሐንስ ተናገረ። የሞቱትም ሁሉ ስላመጣጣቸው ተናገሩ። ድንግል ማርያም በ12ቱ ሐዋርያት ተከበበች። በስንት ሐዋርያት? በስንት ሐዋርያት? በ12ቱ ሐዋርያት። አቤት የዛሬዋ ዕለት እንዴት ደስ ታሰኛለች! እንዴት ደስ ታሰኛለች! ለምን የቃል ኪዳኑ ታቦት በ12ቱ ነገደ እስራኤል ተከባ ነበረ። ያቺ ታቦት የመን ማደሪያ ናት። 10 ቃላት የተጻፈበትን ጽላት የያዘች ናት። ታቦት ማለት ምን ማለት ነው? ማደሪያ ነው። ያቺ ታቦት በወርቅ እንደተለበጠች ድንግል ማርያምም በንጽህና በቅድስና ተሸልማለች። ያቺ 10 ቃላት የተጻፈበት ጽላት እንደያዘች ድንግል ማርያምም የሕይወት ቃል ኢየሱስ ክርስቶስን ተሸክማለች። ያቺ የቃል ኪዳን ታቦት በ12ቱ ነገደ እስራኤል እንደተከበበች ዛሬም አማናዊት ታቦት ድንግል ማርያም በ12ቱ ሐዋርያት ምን ሆነች? ተከበበች። ዛሬ ታቦቲቱ በንጽህና በቅድስና የተሸለመችው የአምላክ ታቦት በ12ቱ ሐዋርያት ተከበበች። ይህ 12 ትልቅ ምስጢር አለው። ክርስቲያኖች እግዚአብሔር ባወቀ 12 ያደረገው ነገር ቀላል አይምሰላችሁ። በሊቀ ካህናት በአሮን ልብስ ላይ 12 የዕንቁ ጌጦች እንደተደረደሩ በእውነት እንደ ዕንቁ የምታበራ ወንጌልን የሰበኩ 12ቱ ሐዋርያት በሊቀ ካህናት በክርስቶስ እናት ፊት በዛሬዋ ዕለት ተሰበሰቡ። የዛሬዋ ዕለት ታላቅ ዕለት ናት። ደገኛ ዕለት ናት። አዎ በ12ቱ ነገደ እስራኤል ተከባ የቃል ኪዳኗ ታቦት ወደ ኢየሩሳሌም እንዳቀናች ዛሬም በ12ቱ ሐዋርያት የተከበበችው ድንግል ማርያም ወደዛኛው ዓለም የተሻገረችበት ዕለት ነው። ታቦቷ ስትሄድ ዖዛ በድፍረት ምን ሆነ? ታቦቷን ቢነካት ተቀስፎ እንደወደቀ በተመሳሳይ መልኩ ታውፋንያም የአምላክ ታቦት ድንግል ማርያምን ሊነካ እጁን በዘረጋ ጊዜ እጁ በተአምራት የተቆረጠበት ዕለት ነው። ደስ ይበላችሁ። አማናዊቷ ታቦት ድንግል ማርያም ተአምርን ሰርታለች። ዳዊት በታቦተ ጽዮን ፊት ምን ሆነ? ዘመረ፣ ዘለለ፣ አመሰገነ። በዛሬው ዕለት እንደገና ዳዊት መጣ።
ነፍሷ ከስጋዋ በምትለይበት ጊዜ በታቦቷ ፊት የዘመረው ዳዊት አሁንም ምን ሆነ? ዘመረ። አሁንም ምን አለ? ዳዊት በገናውን ደርድሮ የአምላኩን እናት የፈጣሪውን እናት የወልደ ዳዊት እናት ወለተ ዳዊት የተባለችውን ማመስገን ጀመረ። ዛሬ ዳዊት ብቻ አይደለም የዘመረው፣ መላእክትም ጭምር የዘመሩበት ታላቅ የደስታ ዕለት ነውና እንኳን አደረሳችሁ። ዛሬ ሰማይ ወደ ምድር የተጠጋበት በዓል ነው። በሰማይ ላይ ምን አለ? አሁን ታላቅ ምስጢር ልነግራችሁ ነው። አስተውሉ። አሁን ሰማይ ላይ ምን ይታያቸዋል? አሁን ምን ይታያቸዋል? ፀሐይ። በሰማይ ላይ ምን አለ? ፀሐይ አለ። በሰማይ ላይ ምን አለ? ጨረቃ አለ። በሰማይ ላይ ምን አሉ? ከዋክብት አሉ። ስንት ወራት አሉ? 12 ወራት አሉ። ፀሐይን የሚከተሉ ስንት ከዋክብት አሉ? 12 መገብታ ወርሃ የተባሉ ከዋክብት አሉ። ዛሬ ሰማይ ወደ ምድር ተጠጋ። ድንግል ማርያም የነበረችበት ቤት በእውነት የነበረችበት ቦታ ሁሉ ሰማይን ይመስላል። በሰማይ ላይ ፀሐይ እንዳለ እውነተኛው ፀሐይ ኢየሱስ ክርስቶስ በዛሬው ዕለት መጣ። እናት ወዳለችበት ነው። አዎ በሰማይ ላይ ሙሉዋ ጨረቃ እንዳለች ማኅተመ ድንግልናዋ ያልጎደለ ምልዕተ ጸጋ ምልዕተ ክብር የተባለች በእውነት ሶሊያና የተባለች ጨረቃ የተባለች ድንግል ማርያም ተገኘች። በሰማይ ላይ ፀሐይን የሚከተሉ 12 ከዋክብት እንዳሉ በተመሳሳይ መልኩ ብርሃን ከዋክብት መንፈሳውያን ከዋክብት 12 ሐዋርያት ተሰበሰቡ። ሰማይ ምድር ሆነ፣ ምድር ሰማይ ሆነ። አዎ ዛሬ ፀሐይ፣ ጨረቃ፣ ፀሐይ፣ ከዋክብት በአንድ ላይ ያየንበት ታላቅ ዕለት ነው። የዮሐንስ ነገር ይሄ ነው። ወአስተርአየ ተአምር አቢበ ውስተ ሰማይ፣ በሰማይ ታላቅ ምልክት ታየ አለ ራእይ 12 ላይ። ብእሲትን ተትለብስ ፀሐይን ተጎናጽፋ ወወርታይተ እገሪሃ፣ ጨረቃን ከእግሮቿ በታች ተጫምታ ወዲበ ርእሳኒ አክሊል ዘአሰርቶ ክልኤቱ ከዋክብት፣ በራሶቿም ላይ 12 አክሊል 12 ከዋክብት ያለበትን ዘውድ ደፍታ ማንን ተመለከተ? ድንግል ማርያምን። የት ላይ ተመለከተ? ሰማይ ላይ ተመለከተ። አሁን ግን አይደለም፣ ምድር ላይ ተገለጠች። ምን ሰማይ ላይ እንፈልጋለን? ፀሐዩ ክርስቶስ ነው። ጨረቃዋ ድንግል ማርያም ናት። 12ቱ ከዋክብት 12ቱ ሐዋርያት ናቸውና በእውነት የዛሬው ዕለት እጅግ ታላቅ ረቂቅ ምስጢር የተፈጸመበት ነው። ለዚህ ነው ያሬድ አባታችን ለይቶ በዛሬው ምስጋናው ላይ ምን አለ? ጊዜ እረፍታ ለሶሊያና። እስቲ ሶሊያና በሉ እስቲ። ለት ማርያም አላለም። ጊዜ እረፍታ ለሶሊያና ወረደ ወልድም ዲበልዕልና ጠሊሻና ክብር ሶቢያ ንክስ ሶቢያ ከደና። ሶሊያና ማለት ጨረቃ ማለት ነው። ምን ማለት ነው? ጨረቃዋ በምታርፍበት ጊዜ አለ ከልዑል ዙፋኑ ማን ወረደ? አስተርዮ የሚባለው ለዚህ ነው። ወልድ ወረደ። አዎ የንግስና ክብር አለ። የንግስና መጎናጸፊያ በላይዋ ሸፈናት ይላል። ይህን ምስጢር ማብራራት ዛሬ ይገባል። ዛሬ የሚፈታበት ነው። ዛሬ የሚተረጎምበት ነው። ዛሬ የሚሰጠርበት ነው። እስቲ ጨረቃዋ በሉ እስቲ። ሶሊያና ባረፈች ጊዜ እግዚአብሔር ወልድ ስግው ቃል ወደ እሷ ወረደ። ማን ስታርፍ? ሶሊያና። እስቲ በሉ ማን ስታርፍ? ሶሊያና የተባለችው ማናት? ድንግል ማርያም ናት። የድንግል ማርያም ሕይወት የድንግል ማርያም ዕድሜ በጨረቃ ላይ ታትሟል። ኦርቶዶክሳውያን ጨረቃን ስታዩ ተደነቁ፣ ጨረቃን ስታዩ ተደመሙ። ድንግል ማርያም በጨረቃ ትመሰላለች። ቅድመ አያቶቿ እነ ቴክታ እነ በጥሪቃ ያዩት ራእይ ይሄ ነበረ። ጨረቃዋ ፀሐይን ስትወልድ ተመልክተዋል። ጨረቃዋ ማንን ስትወልድ? ጨረቃዋ ማናት? ፀሐዩ ማን ነው? ስለዚህ ጨረቃ ላይ ድንግል ማርያምን ፈልጓት። እንዴት ትፈልጓት አላችሁ? ያሬድ ይመክራቸዋል። በድጓው ላይ ምን ይላል? እግዝእትነ ለቃል መዝገቡ ለፀሐይ ለህቡ ለወርቅ ክበቡ ፍሬዝያኪ ለበሉ ይጠቡ አንቲ እጽ ያለቡ። ወደ አማርኛ እንመልሰዋለን። የቃል ማደሪያው የፀሐይ ግለቱ የጨረቃ ክበቡ ይላታል። የጨረቃ ምኑ ክበቡ? ጨረቃን ታዩታላችሁ አይደለም ነው ወይስ መሬት ነው የምታዩት? እግዚአብሔር ስንት እግር ሰጥቶናል? እርግጠኞች ናችሁ? ስንት እግሮች አሉ?
እሺ ድመት ስንት እግር አላት? ውሻ ስንት እግር አለው? ፈረስ ስንት እግር አለው? አህያ ስንት እግር አለው? ከርከሮ ስንት እግር አለው? በቅሎ ስንት እግር አለው? ለምን 4 እግር ሰጣቸው? መሬት እንዲያዩ ነው የተፈቀደላቸው። መሬት እንዲያዩ ብቻ ነው። ፀሐይን፣ ጨረቃን፣ ከዋክብትን ማየት አልተፈቀደላቸውም። የሰው ልጅ ግን እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና አድርጎ ሥላሴ የፈጠረን ምንድነው? ቀና ብለን ግዙፉን ሰማይ አይተን ልዕልናውን እንድናደንቅ ነው። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ምን ይላሉ? ይመሰክራሉና 2 እግር ሰጥቶ መሬት እያየ ከሞትክ ጉድ ፈላ፣ በእግርህም ትጠየቃለህ። ስለዚህ ጨረቃ ቅርጽ አላት አይደል? ስንት ቅርጽ አላት? 4 ቅርጽ አላት። የድንግል ማርያምን ሕይወት ትወክላለች። የመጀመሪያዋ ተመልከቱ፣ በጣም ረቀቅ ያለ ነገር ነው የምነግራችሁ። ጠፍ ጨረቃ እስቲ በሉ። ጠፍ ጨረቃ ማለት የማትታይ ጨረቃ ማለት ነው። በሳይንሱ ኒውሙን ትባላለች። እኔ ባለሁበት የከዋክብት ትምህርት ማለት ነው። ኒውሙን ትባላለች። ያነች የትም ብትፈልጓት ጨረቃን አታዩዋትም። ከማጋ ስለሆነች ከፀሐይ ጋር ናት። ፀሐይ ስትወጣ ትወጣለች፣ ፀሐይ ስትጠልቅ ምን ትላለች? አብራት ትጠልቃለች። በጣም ወደ ፀሐይ ስለተጠጋች ብርሃንን የሚቀበለው ክፍሏ ወደ ፀሐይ ስለሆነ ያን ጊዜ ምን አትታይም? ጨረቃ አትታይም። ምን አትታይም? ግን ከማን ጋር ናት? ከፀሐይ ጋር ናት። ይሄ የጨረቃ ክንውን ምንን ያመለክታል? ድንግል ማርያም በሐና ማህፀን የነበረችበትን ጊዜ ያመለክታል። በማን ማህፀን? ድገሙት እስቲ። በማን ማህፀን? ጨረቃዋ እንዳልታየች በዚህ ወቅት ድንግል ማርያምም በሐና ማህፀን ምን ሆና ነበረ? ተሰውራ ነበረ። ግን ጨረቃ ባትታይም በዚህ ሰዓት ነገር ግን ከማጋ ነበረች? ከፀሐይ ጋር። እስቲ በሉ ከማጋ ነበረች? ድንግል ማርያምም ምንም በሐና ማህፀን ብትሆን የእውነተኛው ፀሐይ የእግዚአብሔር ጸጋ ተለይቷታል? አልተለያትም አይደለ? ማን ጠብቋታል? መንፈስ ቅዱስ። ውእቱ ጰራቅሊጦስ ዘአቀባ ለድንግልም ከርሰማ ከመ ይትጌጊ ለዓለም፣ ለዘላለም እንዳትበድል ማን ጠብቋታል? እግዚአብሔር መንፈስ ቅዱስ ጠብቋታል። ይሄ መጀመሪያው የጨረቃ ምስጢር ነው። ሁለተኛ ልክ በ4ኛው ቀን ጨረቃ ምን ትሆናለች? ትወለዳለች። እና ጨረቃ ተወለደች ትላላችሁ አይደለ? ያን ጊዜ ምን መስላ ትታያለች? ማጭድ አይደለ እንዴ? ማጭድ ትመስላ ትታያለች። እና ምናልባት ጫካ ከሆናችሁ ኮምፓስ ከሆናችሁ አቅጣጫ ማታውቁ ከሆነ ጨረቃን አይታችሁ ማወቅ ትችላላችሁ። የምትወጣው በምዕራብ አድማስ ነው። ጫፏ ግን ይሄ መጨረሻው ጠርዟ ማጭድ የሚመስለው የሚያሳየው ወደ ምን አቅጣጫ ነው? ወደ ምስራቅ አቅጣጫ ነው። ወደ ምን አቅጣጫ ነው? ስለዚህ ምስራቅን ካወቃችሁ ምዕራብ፣ ሰሜን፣ ደቡብ ቀላል ነው አይደለ? እንዳትረሱ። ምናልባት አይታወቅም ሰው ቀን የሚያመጣበት አቅጣጫ ቢጠፋበት። እና እቺ ጨረቃ ፊቷን ወደ ምን ታረጋለች? ጫፏን ወደ ምስራቅ ስትወጣ ስርቀተ ወር ጨረቃ ወጣች፣ ጨረቃ ተወለደች እንደምል ወደ እውነተኛው ምስራቅ ወደ እውነተኛው ፀሐይ የምታመለክተዋ ድንግል ማርያምም ተወለደች። ክብር ይግባት እናታችን ተወለደች። ጨረቃ ከተወለደች በኋላ ምን ትላለች? እስከ 14ኛው ቀን እያደገች ከፍ እያለች መንፈቀ ወር ግማሽ ጨረቃ ሆና ወደ ምልአት ትገሰግሳለች። ይሄ የማንን ሕይወት ይወክላል? የድንግል ማርያምን ሕይወት ይወክላል። ድንግል ማርያምም በንጽህና በቅድስና በሃይማኖት በምግባር በምን አደገች? በቤተ መቅደስ። በምን አደገች? ድገሙት። በምን አደገች? በቤተ መቅደስ አደገች። አሁን ትልቁ ምስጢር ሊመጣ ነው። ልክ በ15ኛው ቀን በስንተኛው ቀን? በስንተኛው ቀን? ልክ በ15ኛው ቀን ፀሐይ በምዕራብ አድማስ ይሆናል፣ ጨረቃ በስተ ምስራቅ አድማስ ትሆናለች። ያን ጊዜ ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ልክ በ15ኛው ቀን ምልአተ ወር ሙሉ ጨረቃ ሆና ደምቃ ጎልታ አብርታ ትታያለች። በስንተኛው ቀን? በ15ኛው ቀን። ይሄ ምን ያመለክታል? ድንግል ማርያምም ልክ በ15 ዓመቷ አስተውል፣ ጨረቃ በ15ኛው ቀን ሙሉ የፀሐይን ብርሃን እንደምትቀበል መልታ ደምቃ ጎልታ በርታ እንደምትታይ ልክ በ15ኛው ዓመቷ ቅዱስ ገብርኤል መጣ። ጸጋን የተመላሽ ደስተኛይቱ ደስ ሲበልሽ ብሎ እንደ ጨረቃ ሙሉ የሆነች ንጽህናዋን መሰከረ።
ያን ጊዜ ድንግልም ቃሉን ሰማች። ምን አለች? ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ይደረግልኝ ባለች ጊዜ የፀሐይ ብርሃን ጨረቃ ላይ አርፎ ሙሉ እንደሚሆን እውነተኛው ፀሐይ በ15 ዓመቷ በማህፀኗ ተጸነሰ። እሱም ኢየሱስ ነው። ፀሐዩ ክርስቶስ ነው። ጨረቃ በ15ኛው ቀኗ ምሉ እንደምትሆን ድንግል ማርያምም ምልአተ ድንግልናዋ ወይም ድንግልናዋ ሳይለወጥ እውነተኛውን ፀሐይ ተሸከመችው። ግን አልተቃጠለችም። ተቃጠለች? ኧረ ተናገር። ተቃጠለች? አሁን እስቲ እዚህ አጠገቤ አንድ እናት ጧፍ እያበረሩ ያለው እናታችን፣ እስቲ ጧፉ እሳት ላይ ጣቶትን ይክተቱ። እስቲ ይፈቅዳሉ? ብር ሸልሞታለሁ። የፈለጉትን ይፈቅዳሉ? እስቲ 1 ደቂቃ እኮ ብቻ ናት። አረ ሞከሩ። የዋህነሽ አንቺ 1 ደቂቃ ጧፍ ላይ እጃችንን እንኳን ጣታችንን ማስነካት አንችልም፣ ማስጠጋት አንችልም። ድንግል ማርያም እኮ የተሸከመችው መላእክት የማይቀርቡትን እውነተኛውን ፀሐይ ጨረቃዋ ተሸከመችው፣ ግን አልተቃጠለችም። ይሄ ታላቅ ክብሯ ነው። ድንቅ እኮ ነገር ነው። በጣም ያስደንቃል። ዛሬ በሳይንሱ ዓለም የሚፈራ የጦር መሳሪያ አለ። ኒኩለር ቦምብ ይባላል አይደል? በጣም ብዙ ሺህ ኒኩለር ቦምብ አለ። አሜሪካ ብቻ ወደ 5000 በላይ ኒኩለር ቦምብ አላት። በጣም ከባድ ነው። እኛ አልታጠቅንም ገና። ኒኩለር ማለት አይተኮስ እንጂ ከተተኮሰ ድብልቅልቁን ያወጣው ምድርን። በጣም ከባድ መሳሪያ ነው። እግዚአብሔር ምድራችን ይጠብቅልን። አልበርት አንስታይን የተባለ ስመጥር ሳይንቲስት ታውቁታላችሁ፣ ፊዚክስ ተማሪዎች። አልበርት አንስታይን ምን ብሏል? 3ኛው የዓለም ጦርነት በምን እንደሚጀመር አላውቅም ይላል። 4ኛውን ግን አውቃለሁ ይላል። እስካሁን ስንት ተከናውነዋል? 2 አይደለ? 2ኛው የዓለም ጦርነት ስንት ሰዎች አልቀዋል? 60 ሚሊዮን ሰዎች በጦርነቱ አልቀዋል። አልበርት አንስታይን 3ኛውን አላውቅም፣ 4ኛው ግን የመፋለሚያ መሳሪያው እንጨትና ድንጋይ ነው አለ። ምን ማለቱ ነው? ኦብቪየስሊ ይቅርታ፣ 3ኛው የሚሆነው በምንድን ነው? በኒውክለር ነው። ኒውክለር ከተተኮሰ ምድር እንደገና ምን ትሆናለች? ትጠፋለች። እና 4ኛው ላይ ምን እንሆናለን ማለት ነው? የተረፍነው ሰዎች ማለት ነው። በእንጨትና በድንጋይ ስልጣኔ ይወድማል ማለት ነው። እግዚአብሔር ይጠብቃል። እና ኒውክለር ቦምብ እንዲህ አይነት አስፈሪ ከሆነ ፀሐይ እኮ የሚገርማችሁ በሰከንድ ውስጥ እኮ ነው። በሰከንድ ውስጥ ሃይድሮጅን ወደ ሂሊየም ሪያክት ስታደርግ የ100 ሚሊየን ኒውክለር ቦምብ ኃይል ነው የምታመነጨው። የምን አልኳችሁ? 100 ሚሊየን ኒውክለር ቦምብ አስባችሁታል? 3 ደቂቃ ኃይሏ ምድር ላይ ቢመጣ እግዚአብሔር ጠብቆን እንጂ የምድር ውቅያኖስ በ3 ደቂቃ ውስጥ ከመኖር ወደ አለመኖር፣ የ6 ደቂቃ ጉልበቷ ምድር ላይ ቢመጣ እግዚአብሔር ያሳያችሁ የምድር ክረስት የላይኛው ንጣፍ ቡን ብሎ ይጠፋል። እግዚአብሔር ባወቀ ሰማይን አራቀ ይላሉ። ፀሐይ እንዲህ አስፈሪ ከሆነች ድንግል ማርያም እናታችን እኮ የፀሐይን ፈጣሪ መላእክት የማይቀርቡትን ፀሐዩን ተሸከመች። ጊዜ ረፍታ ለሶሊያና። ዛሬ ፀሐዩ ኢየሱስ ክርስቶስ መጣ። ሶሊያና ድንግል ማርያም ተገኘች። ዛሬ 12ቱ ብሩሃን ከዋክብት ሐዋርያት ተሰበሰቡ። ዛሬ ሰማይና ምድር የተገናኙበት፣ ሰማይ ለምድር እጅ የነሳችበት ታላቅ ዕለት ነው። ለአምላክ እናት አቀባበል ቅዱሳን አበው ነቢያት በአካለ ነፍስ ተሰበሰቡ። ዛሬ ዳዊት አባቷ መጣ። ይልቁኑ ፈጣሪዋ፣ ልጇ፣ ጌታዋ፣ ንጉሷ ኢየሱስ ክርስቶስ እናቱን ያረጋጋት ነበረ። ክብር ለአምላካችን። አቤት የእናትና የልጅ ፍቅር! አባትና እናትን ምን በል አለ? አክብር አለ። ይህን ያዘዘ ማን ነው? ራሱ ነው። ዛሬ ለእናቱ ክብር የምን ያላደረገው አለ? ጥንትስ ለእናቱ ምን ያላደረገው አለ? እንዴ ለእናቱ ምን ያልሰጣት አለ? እስቲ ያስቡት እናቶቻችን። አሁን እዚህ ውስጥ ደናግል አላችሁ፣ እናቶችም አላችሁ። እናቶች ስትሆኑ ድንግል አይደላችሁም። ድንግል ስትሆኑ እናት አይደላችሁም። ድንግል ማርያም እኮ እናትነትን ከድንግልና እንዴት የሀብት ሀብት ድንግልናን ከእናትነት አስተባብራ የተፈጥሮን ሕግ ደረማምሳ እንድትወጣ እኮ አስቀድሞ ልጇ አድርጓል። አሁንማ ላቀባበሏ እንዴት አይመጣ! እንዴት አይመጣ! እናቶች አላችሁ። አሁን ልክ እንደወለዳችሁ እግዚአብሔር ከጡታችሁ ወተትን ያፈሳል። ልጅ ምን ይለዋል? ይጠባዋል። ደናግል አላችሁ፣ ወተት የላችሁም። እሷ እኮ በቤተልሔም ግርግም ሳለች ከድንግልናዊ ጡቶቿ ወተት ፈሰሰ።
ይሄ ያስደንቃል። ለማን ተደረገ? ለእናቱ ያደረገውን ያህል ለማን አደረገ? አዎ እስቲ ይሄ ቃል ደስ ይለኛል። ኤፍሬም ያለው ነውና ሳስተምር ሁሌ ስለው ውስጤ በደስታ ይመላል። ፈጣሪዋ ነህና በሉ እስቲ ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጠሃት ወተት መልሰ ጠባ። ብቻ ይሄን አትርሱ፣ ሌላውን እርሱት፣ ግድ የለም አትርሱት። ፈጣሪዋ ስለሆን ካለ ለድንግል እናት ወተት ሰጥተሃል አለ። ለደናግል ወተት አይሰጥም። የሰጣት ማን ነው? ፈጣሪዋ ስለሆንክ ወተትን ሰጠ። ደግሞ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች። የምን ወተት? የዋሳት ማን ነው? የጠባው እኮ ነው። አውሷት፣ ሰጥቷት፣ አበድሯት መልሶ ምን አለው? ምን አለው? ዓለምን የሚመግብን ጌታ የመገቡ ጡቶቿ ቡሩካት ናቸው። ክብር ለጡቶቿ። በእውነት በረፍቷ ይህን ሁሉ እያነሳ ልጇ ወዳጇ ያረጋጋት ጀመረ። ወዲያው በእውነት ልጇ እያረጋጋት የኔና የናንተ ንግሥት የብርሃን መጎናጸፊያ መጣ። ቅዱስ ያሬድ ደጋግሞ ድጓ ላይ ያነሰዋል። በአልባስ ጸዓዳ ይላታል። በጣም ብሩህ የሆነ ነጭ ልብስ አነጠፈ። ድንግል ማርያምም እዛ ላይ ተኛች። ያን ጊዜ በመዓዛ ገነት በይባቤ መላእክት የድንግል ማርያም ነፍስ ዛሬ ጥር 20 እሁድ ተለየች። በጌታ ፊት ጌታም ብሬት ነፍሷን ተቀበላት። ምን አይነት ረፍት ነው! ማርያም ሞትኪ ይመስል ከብካበ። ደራሲው እኮ ነው። ማርያም አለ ሞትሽ ሰርግን ይመስላል አለ። ምንን ይመስላል? አዎ በሰርግ ምን አለ? ዝማሬ እንዳለ፣ ምስጋና እንዳለ፣ ረቂቃኑ ተሰልፈው ግዙፋኑ ተሰብስበው በአንድ ላይ የዘመሩበት ያመሰገኑበት ዕለት ነውና እንኳን አደረሳችሁ ለእመቤታችን በዓለ ዕረፍት። አሁን እድሜዋ ስንት ነው አልኳችሁ? ይሄን ነግራችሁ እቀመጣለሁ። 64 እስቲ በሉ ድገሙት። እድሜዋ ዝም ብሎ 64 ይሆን አይደለም። ኦርቶዶክሳውያን ይሄን ነው ማወቅ ያለባችሁ። ቤተ ክርስቲያን መዝገበ ምስጢር ናት። ይሄን የቁጥር መምህራን እድሜዋን ጠንቅቀው ያውቁታል። የጌታ እድሜ ተገልጧል። የክርስቶስ እድሜ ምን ላይ? ግራ ገባችሁ እንዴ? ምን ላይ? መጽሐፍ ቅዱስ ላይ አይደለም? ምን መጽሐፍ ቅዱስ ላይ? አንተ ላይ አንቺ ላይ አለ። እንዴት? የእናቱስ እድሜ አሁን ላሳያችሁ። ዝግጁ ናችሁ? 3ቱ ሕፃናት እሳት ውስጥ ሲወረወሩ ምስጋናን አቀረቡ። ምስጋናቸው ምን ይላል? የሰለስቱ ደቂቅ መዝሙር ይባላል። የሰማችሁ ነው። ምን አሉ መሰላችሁ? ይትባረክ እግዚአብሔር አምላክ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የአባቶቻችን አምላክ እግዚአብሔር ምን ይባል? ይመስገን፣ ምስጉን ነው፣ እሱ ለዘላለም ከፍ ከፍ ያለ ነው ብለው 6 ጊዜ ተናገሩ። ስንት ጊዜ? ከዛ ደግሞ ምን አሉ መሰላችሁ? ይባረክዎ ኩሉ ግብረ እግዚ ለእግዚአብሔር ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። እግዚአብሔር የፈጠራቸው ፍጥረታት ሁሉ እግዚአብሔርን ያመሰግኑታል እያሉ 33 ጊዜ ተናገሩ። ስንት ጊዜ? ስንት ጊዜ? ይሄ ትልቅ ምስጢር እኮ ነው። 6 ጊዜ ይትባረክ ይመስገን ማለታቸው በ6ኛው ሺህ ማን ይመጣል? የእግዚአብሔር ልጅ ይመጣል ማለታቸው ነበረ። 33 ጊዜ ይባረክዎ ያመሰግኑታል ማለታቸው ኢየሱስ ክርስቶስ በምድር ላይ ስንት ዓመት ይኖራል? ምስጋና ይግባ አምላካችን። ተነገረ ነው፣ እድሜውን አወቅን። አዎ በጣም ጥሩ፣ በጣም ጥሩ። ጌታችን ምድር ላይ ስንት ዓመት ኖረ? በሰለስቱ ደቂቅ መዝሙር አወቅን። የድንግል ማርያምን እድሜ ደግሞ ማወቅ አለብን። እንዴት ነው የምናውቀው? ልንገራችሁ። ከዛ በፊት ግን ደስ የሚያሰኝ ነገር ልንገራችሁ። በጣም ትደሰታላችሁ። በተለይ ይህን ከሰማችሁ በኋላ እናንተ የማታስተውሉ የገላትያ ሰዎች ሆይ ይላል ሐዋርያው ጳውሎስ፣ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። አያችሁት? የተሳለውን አይታችሁታል? አዚም ያደረገባችሁ ማን ነው ይላል። ይህን እንዳታዩት እሺ ላብራራላችሁ። ጌታችን ስንት ዓመት ምድር ላይ ኖረ? በ33 ዘመኑ ምን ሆነ? በቀራንዮ የራስ ቅል የምትባል ጎልጎታ ላይ ምን ሆነ? ተሰቀለ። ዓለምን አዳነ። መስቀል ተተከለ። በስንት ዓመቱ? ምን በምትባል ቦታ? የራስ ቅል። እስቲ በሉ ድገሙት።
የራስ ቅል ጎልጎታ ላይ መስቀል ተተክሎ በ33 ዘመኑ ተሰቀለ። ዛሬ የራስ ቅል የሚባል ነገር አለ ፊታችሁ ላይ የለም። የራስ ቅል ምንድን ነው? ጭንቅላታችሁ ነው አይደል እንዴ? እስከልቡ እስከለ የራሳችሁ ቅል ራስ ቅል ይባላል አይደል? የጌታ መስቀል ታች ላይ አንድ ጭንቅላት አይታችኋል? ስዕሉ የስቅለቱ ስዕል ላይ በደንብ አስተውሉ። የአዳም ራስ ነው። አዳማውያን እኛ ነን። በ33 ዘመኑ የራስ ቅል ጎልጎታ ላይ መድኃኔ ዓለም እንደተሰቀለ እያንዳንዱ ሰው ምድር ላይ ሲመጣ እኔም አንቺም ሁላችንም ስንት የጀርባ አጥንት ሰጥቶናል መሰላችሁ? 33። ከዚህ ጀምራችሁ እስከዚህ ድረስ ሳይንቲፊካሊ ፕሩፍ የሆነ ነው የምነግራችሁ። የሳይንስም ሰው ነኝ እኔ። ከዚህ ጀምራችሁ እስከዚህ ሲቆጠር ሕፃን ሲወለድ በኢየሱስ ክርስቶስ እድሜ ልክ 33 ነው። ደስ ይበላችሁ፣ እድሜው አለ ማለት ነው። ስለዚህ የራስ ቅል ጎልጎታ ላይ በ33 ዘመኑ የተሰቀለው መድኃኔ ዓለም ሁሌ መስቀሉ በርዕሰ ልቡናችን ላይ ተተክሎ ይኖራል። የክርስቶስ መቅደሶች ነን። ደስ ይበላችሁ፣ ማደሪያዎቹ ነን ነው። ወደ እናታችን እድሜ ስንመጣ ስንት ነው እድሜዋ? 64። እስቲ በሉ 64 ዓመት መኖሯ ዘካርያስ ነው የተናገረው። አስቀድሞ እግዚአብሔር ለሙሴ መቅረዝን እንዲያበጅ ይነግረዋል። ዘጸአት 25 ላይ ብርሃን የምትሸከም መቅረዝን እና 7 ፈትል አኑርባት ይለዋል። እያንዳንዱ ላይ ስንት 7 ጊዜ 7 49። አስተውሉ 49። ዘካርያስም ወርኢኩ ተቋም ማይቶት ይላል። ብርሃንን የምትሸከም መቅረዝ ተመለከቱ። ዘኩለንታሃ ወርቅ፣ ሁለመናዋ ወርቅ ነው አለ። ሁለመናዋ ምንድነው? ብርሃን ማን ነው? ማን ይመስላችኋል? ኢየሱስ ክርስቶስ ነው አይደለ? እውነተኛው የዓለም ብርሃን። እሱን የተሸከመችው መቅረዟ ማን ትመስላችኋለች? ድንግል ማርያም ናት። በጣም ጎበዞች። ሁለመናዋ ምንድነው? ድንግል ማርያም ሁለመናዋ ምንድነው? ሃይማኖቷ ወርቅ በሉ እስቲ። ሃይማኖቷ፣ ምግባሯ፣ ንጽህናዋ፣ ቅድስናዋ፣ ትዕግስቷ፣ ፍቅሯ፣ አምላክን የተሸከመ ማህፀኗ፣ አምላክን ያዘለ ጀርባዋ፣ እሱን የታቀፈ ክንዷ፣ የእሱን ቃል የሰማ ጆሮዋ፣ ከእሱ ጋር የተነጋገሩ አንደበቶቿ፣ የእሱን መዓዛ ያሸተቱ አፍንጮቿ ወርቅ ናቸው። ኩለንታ ወርቅ ካለ በኋላ ወማይቶት ዲቤሃ፣ በላዩም ላይ አለ መብራት ነበር አለ። መብራቱ ክርስቶስ ነው። ወሰባቱ መሳውር ላይሊሃ፣ 7 ፈትሎች አለ ነበሩባት ካለ በኋላ ተመልከቱ፣ 7 ቦምቦች ይላቸዋል። ምን ማለት ነው? በአንድ ላይ ሲባዛ ስንት ነው? 7 ጊዜ 7። ድንግል ማርያምም እውነተኛውን ብርሃን ክርስቶስን ከወለደች በኋላ በስንት ዓመቷ? ቅድም 15 ብለናል አይደለ? ጨረቃ ሙሉ በምታደርግበት ቀን እንደማለት ነው። ያ የእግዚአብሔር ስም ቁጥር ነው። ልክ በ15 ዓመቷ ጌታን ወልዳ ስንት ዓመት ኖረች? 49። አሁን ደምሩት ስንት ሆነ? በመቅረዟ ላይ 7 ፈትል እንዲኖር እንዳደረገ እውነተኛውን ብርሃን እርሱን ወልዳ 49 ዓመት ብቻ ምድር ላይ እንድትኖር ያደረገ ማን ነው? እውነተኛው ብርሃን ነው። ዛሬ መቅረዟ ወደ ታላቁ ብርሃን የተሸጋገረችበት ዕለት ነው እና በጣም የሚገርመው ጌታን ከወለደች በኋላ ስንት ዓመት ኖረች? 49። አቤት 49! ምስጢሩ ገባችሁ? ጎበስ የሚነግረኝ ካለ ሸልማል። 49 ምንድን ነው? 7 ፍጹም ቁጥር ነው አይደለ? መቅረዙ ስንት አለው? ስንት ቅርንጫፎች አሉት? 7 ፍጹም ነው። እግዚአብሔር 7 አድርጎ ብዙ ፈጥሯል። ለምሳሌ ስንት ሰማያት አሉ? ስንት ሊቃነ መላእክት አሉ? ሰው ራሱ ምንድን ነው? 7 ነው አይደል? እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ። ስንት ዕለታት አሉ? ከእሑድ እስከ ቅዳሜ ስንት ዕለታት አሉ? ስንት መገብተ ዕለታት አሉ? 7 የሥነ ፍጥረት ቁጥር ነው። አሁን 7 ምልአትን ፍጹምነትን ይወክላል። 7 ሲባዛ 7 ስንት ነው? እመቤታችን ፍጽምናን የሞላች ናት። ክብር ይግባት። ፍጽምት በቃ ልክ 49 ሲፈጸም ምን ይባላል? ኢዮቤልዩ ይባላል። ምን ማለት ነው? ነፃነት ማለት ነው። መሸጋገር ማለት ነው። ልክ ድንግል ማርያም 49 ዘመን ሲፈጸም ኢዮቤልዩ ሆነላት። ወደ ላይኛው ዓለም ተሸጋገረች፣ ሄደች። ኢዮቤልዩ አደረገች። ይሄ ነው ምስጢሩ። ጊዜ እረፍት አለ ሶለያን ያለው ይሄ ነው። በድምሩ ስንት ዓመት ኖረች? 64 ደግሞ የምን እጥፍ ነው?
ተናገር። 49 የሰባት እጥፍ ነው አይደል? 7 ሲባዛ 7 ስንት ነው? አረ ማቴማቲክስ ቀላል ነው። ካልኩሌተር አውጡ አልላችሁም። በዚህ እንደዚህ 64 እስቲ የምን እጥፍ ነው? የ8 እጥፍ ነው። ይሄ ነው ምስጢሩ። 8 ሲባዛ 8 ስንት ነው? ድገሙት። 64 ነው። እድሜዋ ይሄ ነው ምስጢሩ። 8 የህይወት ቁጥር ነው። 8ኛው ሺህ ሲባል መቼም ሰምታችኋል። 7 ምንድን ነው? ስነ ፍጥረት ነው አይደለ? 7 ሲደመር 1 ስንት ነው? 8 ማለት የህይወት ቁጥር ነው። የመሻገር ቁጥር ነው። 7 ዕለታት አሉ። እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ። ቅዳሜ ስንተኛ ነው? ታዲያ 8 ማለት ሲገባን እንደገና እሁድ 1 እንላለን። ለምን? እሁድ 1 ነው። 8 የማንልበት 8 ከዚህ ዓለም ውጪ ያለው ቀመር ነው። የአዲስ ህይወት ቁጥር ነው። ኖህ በመርከቡ ውስጥ ሆኖ ስንት ሰዎች ሆኖ ተረፈ? ቀላል ጥያቄ እኮ ነው። 8 ሶስት ልጆቹ ከሚስቶቻቸው ጋር እሱ ከሚስቱ ጋር በድምሩ አያችሁ 8 ነው አዲስ ህይወት የጀመረው። ጌታ ኢየሱስ የሚባለውን ህይወት የሆነውን ስሙን የሰጠን በስንተኛው ቀን ነው? በ8ኛው ቀን ነው። አስተውል። በ8ኛው ቀን ቤተ ግዝረት ገብቶ የዳዊት ልጅ የአብርሃም ልጅ ይባላል። ጌታ የማን ልጅ ተባለ? የዳዊት ልጅ። ዳዊት ስንተኛ ልጅ ነው? 8ኛ ልጅ እኮ ነው። አብርሃምስ በ8 ልጆች ወልዷል። በ8ኛው ቀን ግዝረት ተሰጥቶታል። አይገርምም? እና ስለዚህ 8 ጌታም የተነሳው በስንተኛው ቀን ነው? እሁድ በ8ኛው ቀን በሳምንቱ የመጀመሪያ ቀን ይላል። ስለዚህ አዲሱ ህዝብ አብርሃም፣ አዲሱ ንጉሥ ዳዊት፣ አዲሱ ትንሣኤ በተገለጠበት 8 እጥፍ በሚባልበት ዕለት ሕይወት ክርስቶስን የተሸከመችው ድንግል ማርያም አረፈች። ደስ ይበላችሁ። አረፈች። እጥፉ ምን ሆነ? ሙሉ ሆነ። የሕይወት እናት እመ ሕይወት። ለዚህ ነው ምን ይላታል መሰላችሁ ቅዱስ ያሬድ? እንደው ካልዘነጋሁት እንትኑን መዝሙሩን ምን ይላል? አዎ ርቱ አፍቅሮትኪ፣ አዎ ፀሐይም ሊባኖስ ስነ ሕይወት ይላታል። አያችሁ የሕይወት ደምግባት ከሊባኖስ ውጪ ይላታል። ከምን ውጪ? ርቱ አፍቅሮትኪ፣ ፍቅርሽ አለ የቀና ነው። ማርያም ወላዲተ አምላክ፣ የአምላክ እናት ማ ድንግል ማርያም ወልድኪ ይጼዋኪ ውስተ ሕይወት ወመንግስተ ክብር። ልጅሽ አለ ወደ ሕይወት ይጠራሻል። ወደ ምን? በስንት ዓመቷ? የሕይወት ቀመር በሆነው በ64 ዓመቷ ወመንግስተ ክብር፣ የክብር መንግስት ወዳለበት ዓለም ልጇ ጠራት። ደስ ይበላችሁ። በቃ ዮሐንስ ዓይኗን ሸፈነ፣ ጴጥሮስ በራስጌዋ፣ ቅዱስ ጳውሎስ በግርጌዋ ሆነ። በእውነት የእመቤታችንን የከበረ በድን ተሸክመው በሚሄዱበት ጊዜ አይሁድ አይተው ለምቀኝነት አያርፉም። ሌላኛው ዖዛ መጣ። ሌላኛው ዖዛ በድፍረት ታቦቷን እንደነካ ታውፋንያ አልጋዋን ገለብጣለሁ ብሎ ሲነካ የእግዚአብሔር መልአክ ቅዱስ ገብርኤል እጆቹን ቆራረጠው። እመቤታችን አማናዊት ታቦት ናት። አማናዊት ታቦት ናት። ያን ጊዜ ሐዋርያው ዮሐንስ እላይዋ ላይ ወደቀ። መላእክት ዮሐንስንና ድንግል ማርያምን ይዘው ወደዛኛው ዓለም ወደ ገነት የሕይወት ዛፍ ስር አስቀመጧት። በቃ ይሄ ነው የሕይወት ዛፍ ስር ድንግል ማርያም የተቀመጠችበት። እስቲ የሕይወት ዛፍ ስር በሉ እስቲ። ገነት ውስጥ ገነት የሕይወት ዛፍ ስር የሕይወት ዛፍ ተቀመጠች። ገነት ውስጥማ ገነት ውስጥማ ገነት የሕይወት ዛፍ ውስጥማ የሕይወት ዛፍ ምን ማለቴ ነው? ድንግል ማርያም ምንድን ናት? ገነት ናት አይደለ? ግን ዕፀ በለስ ያልበቀለባት ገነት ናት። የሕይወት ዛፍ ክርስቶስን የተሸከመች ገነት ናት። ማሕየወት ክርስቶስን የተሸከመች ምንድን ናት? ገነት ናት። ኦ ድንግል ኦ መገነት ዘተከላ የማነ እግዚአብሔር ወአጽገያ ኃይለ መንፈስ ወአፍሬያ ጽላሎት አብ። የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት የገነት ዛፍ ገነት ድንግል ማርያም ብቻ ናት። አዎ ገነቷ ገነት ውስጥ ገባች። ዛሬ ገነቷ ገነት ውስጥ ገባች። ግን የሚገርመው ጌታ ያስቀመጣት የሕይወት ዛፍ ስር ነበረ። የምን ዛፍ ስር? እችም ምስጢር ስትሰሙ መቼም ጉድ ነው የምትሉት። የሕይወት ዛፍ ስር እስቲ በሉ። እድሜያችሁን በዛው ልንገራችሁ። የሕይወት ዛፍ ትንሽ በ3-4 ደቂቃ ነው ትምህርት የሚጨርሰው። አለበዛ 3-4 ደቂቃ ስጡ። የሕይወት ዛፍ
አዳም ቢበላው ኖሮ የት ይገባ ነበረ? መንግስተ ሰማያት ይገባ ነበር አይደል? ግን አልበላውም። አዳም የተከለከለውን የዛፍ ፍሬ ተመገበ። እግዚአብሔር ብትበላ ትሞታለህ ብሎታል። አሁን ኮድ ነው የምነግራችሁ። ግን አዳም በልቶ ሞታ አልሞተም? እርግጠኞች ናችሁ? ወዲያው እኮ አልሞተም። በስጋ 930 ዓመት ቆይቷል። አልቆየም። ግን በእግዚአብሔር አቆጣጠር ነው የሞተው። በእግዚአብሔር አቆጣጠር 1000 ዓመት ስንት ቀን ነው? በጣም ጎበዞች። ስለዚህ አስተውሉ። 1000 ዓመት ሊሞላው ስንት ዓመት ቀረው? 70 አይደል? 70 ዓመት ነው ለኛ የተሰጠው። ስለዚህ አዳም ተመልሶ ሕይወት ዛፍን በልቶ መንግስተ ሰማያት እንዳይገባ ዘፍጥረት 3 ላይ ኪሩብ ወይም ሱራፊ የምትገለባበት የእሳት ጦርን ይዞ መጠበቅ ጀመረ። ማን እንዳይገባ? አዳም። የት? ገነት። ምንን እንዳይበላ? የሕይወት ዛፍ። እስቲ በሉ። የሕይወትን ዛፍ ቢበላ ሕያው ስለሚሆን ያችን የሕይወት ፍሬ የተሸከመችውን የሕይወት ዛፍን ማን ጠበቃት? መልአኩ ኪሩብ ሰይፉን መዞ ጠበቃት። ግልጽ ነው አይደለ? በጣም የሚገርመው ነገር በኋላ የሕይወት ፍሬ ምድር ላይ መጣ። እሱ ማን ነው? ድገሙት። ማን ነው? ኢየሱስ ክርስቶስ ነው። የሕይወቱን ፍሬ የተሸከመች የሕይወት ዛፍ ሆና የተገለጠች ማናት? በጣም ጎበዞች፣ ድንግል ማርያም ናት። ያቺ የሕይወት ዛፍ ፍሬን የተሸከመች የሕይወት ዛፍ በማን ተጠበቀች? በኪሩብ ሰይፍ እንደተጠበቀች ድንግል ማርያም የሕይወት ፍሬ ክርስቶስን ተሸክማ የተገለጸች የሕይወት ዛፍ ናትና አረጋዊ ዮሴፍ ጠበቃት። ክብር ለዚህ አባት። አዎ የሕይወት ዛፏ ድንግል ማርያም በሕይወት ዛፍ ስር ያረፈችበት ታላቅ የምስጋና ዕለት ነውና ለዚህ ዕለት ያደረሰን አምላክ ክብረ ምስጋና ለስሙ ይሁን። ግን እናታችን እንደገና ሰጥቷቸው ከሞት በልጇ ስልጣን ተነስታ ማድረጓ ነሐሴ ይነገራልና እመቤታችን ድንግል ማርያም በልጇ ስልጣን ከሞት ተነስታ በንጉሱ ቀኝ አለች። ክብር ይግባት። በንጉሱ ቀኝ ናት። ዮሐንስ እንዳያት አሁን ፀሐይን የተጎናጸፈችው፣ አሁን ጨረቃን የተጫማችው፣ አሁን 12ቱን ከዋክብት ነው ድንግል ማርያም በሰማይ የተቀዳጀችው። አክሊል ፍጻሜ እንደሆነ ዛሬ ድንግል ማርያም የመጨረሻውን ፍጻሜያዊ ሰማያዊ አክሊል ተቀዳጀች። ከልጇ ጋር ኖረች። ዳዊት አባቷ እየዘመረ ተለየች። ፀሐይ መጎናጸፍ ንግስታት ይችላሉ? በሞቴ ንገሩኝ፣ ይችላሉ? እቴጌ ጣይቱ፣ ንግስት ዘውዲቱ፣ እቴጌ ምንትዋብ፣ ንግስት ቪክቶሪያ፣ በአጠቃላይ የምድር ንግስታት የምን ካባ ለበሱ? የወርቅ። እስቲ በሉ። ስትጎበኙ የወርቅ መጎናጸፊያ ንግስታቱ አላቸው። ፀሐይን ይጎናጸፋሉ? ንግስታቱ የወርቅ ጫማ ተጫሙ? ጨረቃን ጫማ አደረጉ? አላደረጉም። ንግስታቱ የወርቅ ዘውድ የእንቁ ዘውድ ደፉ? ከዋክብትን ደፉ? አልቻሉም። ለምን? ንግስትነታቸው ምንድን ነው? ምድራዊ ነው። ድንግል ማርያም ግን ንግስተ ሰማያት ወምድር ናትና የቀን ጌጥ ፀሐይን ተጎናጽፋ የሌሊት ጌጦች ጨረቃን ተጫምታ ከዋክብትን ደፍታ ንግስታችን በሰማይ ያለች። ደስ ይበላችሁ። አሁንም እየባረከችን ነው። ዛሬ መናውን የተሸከመችው መሶበ ወርቅ ወደ እውነተኛው መና የሄደችበት ዕለት ነው። ዛሬ ነበልባል የተዋሃዳት አመልማል ወደ ነበልባሉ የተሸጋገረችበት ዕለት ነው። ዛሬ እሳቱን የተሸከመች ማዕጠንት ወደ እውነተኛው እሳት የተሸጋገረችበት ዕለት ነው። ዛሬ ጸምሩን የያዘች ጠሉን የያዘች ጸምር ወደ እውነተኛው ወደ ሕይወት ጠል ወደ ክርስቶስ የተሸጋገረችበት ታላቅ ዕለት ነውና በድጋሚ እንኳን አደረሳችሁ። በመጨረሻም በእውነት ባለፈው ኅዳር ጽዮን መጥቼ እችን ቤተክርስቲያን የድንግል ማርያምን መቅደስ አይቼ በእጅጉ ተደስቼ ሄጄ ነበረ። አሁን ደግሞ ትላንት ክቡር አባታችን መላከ ምሕረት ሲያሳዩን ጡቡ መደርደር ጀምረዋል። ደስ ይበላችሁ። በእውነት ደስ ብሎኛል። እኔ በእውነት እየሰራችሁት ያለው ስራ በጣም ያስደንቃል። እንደ ድሮ ዘመን ቢሆን ኖሮ በወርቅ ነበረ የምትሰራው የእመቤታችን መቅደስ። በምን ነበረ? አይ ዛሬ ሲሚንቶም ተወደደብን። አብርሃ አጽብሃ የመጀመሪያዋን የድንግል ማርያምን መቅደስ አክሱም ጽዮን ላይ ሲሰሩ በወርቅ ነበር የሰሯት ይላል። ባለ 12
መቅደስ ስንት በወርቅ እና በዕንቁ። ትላንት ስለ ዕንቁ አስተምሬያለሁ። ድንግል ማርያም ወርቅ ናት አይደለችም? ናት አይደለችም? ዕንቁ ናት አይደለችም? ማርያም ሰታሃቱም ተካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ። ያውም ነጯ ዕንቁ ድንግል ማርያም በሉራችን፣ ሰንፔራችን፣ ክርስፕረስሳችን፣ አልማዛችን ድንግል ማርያም ናት። ነገስታቱ በወርቅ በዕንቁ አነጹ። እኛ ደግሞ በአቅማችን ደግሞ እችን የመሰለች ያማረች መቅደስ መሶበ ወርቅ የመሰለች መቅደስ ምን የመሰለች እችን መሶበ ወርቅ ስትመለከቱ መናው ክርስቶስን ታዩታላችሁና ድንግል ማርያም በምልጃዋ በቃል ኪዳኗ ታስፈጽማችሁ። መቅደሳዋ ተፈጽሞ ለቅዳሴ ቤቷ ተሰብስበን ለዛቲ ቤት ሳረራ አብ ቀዲሞ ይችን ቤተ ክርስቲያን እግዚአብሔር አብ መሰረታት። ለዛቲ ቤት አነጻ ወልድ እግዚአብሔር ወልድ አነጻት። ወፈጸማ መንፈስ ቅዱስ መንፈስ ቅዱስም በቸርነቱ ፈጸማት ብለን ለመዘመር ከቁጥር ድንግል ማርያም በምልጃዋ እንዳንጎል አድርጋ ለዓመቱ ለከርሞ በሰላም ታድርሰን። ወስብሐት ለእግዚአብሔር።